ይህ የመርን ስታክ ሪቪዥናችን ነው ማለት ነው። ፉል ጋይዱን በትክክል የምናይበት ሴሽናችን ነው ማለት ነው። ሶ በዚህ ላይ ምንድነው የምንማረው? እዚህ ጋር hotel.josephtaka.com ላይ ብቻ ላይ መታችሁ እነዚህን ኮንሰፕቶች እንደምንማር በትክክል ማየት ትችላላችሁ ማለት ነው። አሎንግ ዘ ዌይ ደግሞ አስፈላጊ የሆኑት አንደርስታንድ የሚደረጉትን ቤዚኮች እየተጠያየቀን በሴሽናችን የምናየናል ማለት ነው። ሶ የአፕሊኬሽኑን ዴሞ ለማሳየት ያክል ዩዘራችን ሲመጣ እዚህ ጋር እዚህ ፔጅ ላይ ላንድ ያደርጋል። እነዚህን ሜኖችን ብራውዝ ያደርጋል ማለት ነው። እነዚህ ሜኖች በአድሚን ነው አድ የሚደረጉት። ፕራይሳቸው ዲስክሪፕሽናቸው እንዲሁም ደግሞ ታይትሎቹ የሚመጡት በአድሚኖች አድ ተደርጎ ነው ማለት ነው። ከዛን ዲቴልስ ውስጥ ለመግባት ዩዘራችን አካውንት ክሬት ማድረግ አለበት ማለት ነው። አካውንት ክሬት ሲያደርግ ለምሳሌ ጆኮድ ብዬ እንትን ባደርግ ሬጂስተር ባደርግ ለምሳሌ ጆኮድ 16 ይላል። ጆኮድ 14 ላድርገውና ከዛ በኋላ እዚህ ጋር ፓስወርድ አስገባለሁኝ ማለት ነው። ከዛ ፓስወርድን ላስገባና እንዘን ስልክ ቁጥሬን አስገባለሁኝ ማለት ነው። ስልክ ቁጥሬን ካስገባሁኝ በኋላ የኢሜጅን ዩአርኤል አስገባለሁ። ለምሳሌ ይህ የኔ ኢሜጅ ዩአርኤል ነው። ከዛ ሬጂስተር ሲል ከዛ በኋላ አዘ ዩዘር እዚህ ጋር ጆኮድ ብዬ ሬጂስተር ይደረጋለሁኝ ማለት ነው። ከዛን አሁን ዩዘሩ መጥቶ ብራውዝ ሲያደርግ ለምሳሌ ክትፎን ማዘዝ የሚፈልግ ከሆነ ክትፎ ላይ ክሊክ ያደርግና ከዛ በኋላ ማዘዝ የሚፈልገው ክትፎ ሁለት ከሆነ ሁለት መርጥና ፕሌስ ኦርደር ይላል ማለት ነው። እሱ ከዚህ ፕሌስ ኦርደር ሲል እዚህ ጋር አድሚኖች ደግሞ እንትኑን ይቀበላሉ። ይሄ ትዕዛዙን ማለት ነው ኦርደሩን ይቀበላሉ። ኦርደሩን ሲቀበሉት ምንድነው የሚያገኙት? የሜኑን ታይትል ያገኛሉ። ፕራይሱ የሲንግሉን ፕራይስ ያገኛሉ። ኳንቲቲው ያዘዘው ኳንቲቲ ሁለት መሆኑን ያገኛሉ። እንዘን ቶታሉ $46 መሆኑን ያውቃሉ ማለት ነው። ይሄ ታይሙ ልክ አይደለም። 3 ዴይስ ይጎላል። እኛ አድ ያደረግነው አሁን ነው። ሶ ይሄንን ነገር ፊክስ እናደርጋለን አብረን ማለት ነው። ፕላስ ደግሞ የኢሜጁ ላይ ቅድም ስናይ ኢሜጅ ዩአርኤል ነበር ምንድነው ስንቀበል የነበረው፣ ግን ወደፊት ደግሞ ምንድነው የምንቀበለው ማለት ነው። በብራውዘር አድርጎ ዩዘራችን ሴሌክት እንዲያደርግ ከዲቫይሱ እናደርገዋለን ማለት ነው። እሱ ብቻ አይደለም፣ አድሚኖች ዩዘራቸውን እንደዚህ በዚህ ሊስት ያገኛሉ። ምንም ማለት ኦርደር ባረጉ እንኳን ሬጂስተር አደረጉ ማለት የካምፓኒው እንትን ናቸው ማለት ነው። ለምሳሌ ይሄንን ነገር ኤዲት ማድረግ ቢፈልጉ ጆኮድ ይላል። ይሄንን ወደ ጆኮድ ቴካ ቢል ለምሳሌ ከዛን አፕዴት ዩዘር ሲል አፕዴት ይደረጋል ማለት ነው። አሁን ወደ ዩዘር ሄደን መጨረሻ ላይ ጆኮድ ተካ ሆነ ማለት ነው። ቅድም ሬጂስተር ያደረግንበት እንትን አለ ምንድነው ኢሜል አለ እንትን ፎን ነምበሩ እዚህ ጋር አለ ማለት ነው። እሱ ብቻ አይደለም፣ አድ ማድረግ ብፈልግ ደግሞ አድሚኑ እዚህ ጋር ለምሳሌ ራይዝ ሩዝ አድ ማድረግ ብፈልግ ራይዝ ፎር ብሬክፋስት ኢዝ ሂር ኦል ዘ ታይም። ከዛም ፕራይሱን $12 ነው። ኢሜጅ ዩአርኤሉን ያው አሁን እናመጣም ከአንስ ፕላሽ ያው ዝም ብለን አሁን ለአሁኑ አንድ አድ እናደርግና ከዛን መጨረሻ ላይ ስንሄድ እንደምታዩት ራይዞችን እናገኛለን ማለት ነው። ታዲያ ይሄንን ነገር ኤዲት ማድረግ በምፈልግ ከሆነ ራይዚስ ካፒታል አር እናድርገው። ከዛን ፕራይሱን $10 አድርገን ከዛን ኤዲት ሜኑ ስንል ሜኑ ኤዲት ይደረጋል። ከዛ በኋላ መጨረሻ ላይ ሄደን ስናይ ኤዲት ተደርጓል። ፕራይሱ $12 ነበር፣ $10 ሆነ። ራይዝ ኤዲት ተደረገ ማለት ነው። ታዲያ ይሄንን ሁሉ ፕሪቪሌጅ አለው። ይሄንን ነገር ከፈለገ አድሚኑ ዲሊት ማድረግ ይችላል ማለት ነው። እንደምታዩት ኦኬ ብቻ ሲል ትዝጋም ማለት ነው፣ ሄዷል ማለት ነው፣ የለም። ስለዚህ በዚህ ቪዲዮ የምንሰራው ይሄንን ይሆናል ማለት ነው። በዚህ ሲሪስ የምንሰራው ይሄንን ይሆናል ማለት ነው። ግን ከዛ በፊት አስፈላጊ የሆኑትን የኢክማስክሪፕት ፊቸር ቤዚኮቹን መረዳት አለብን ማለት ነው። እሱን ለማዘጋጀት ቺን ክራሽ ኮርስ አዘጋጀሁኝ ማለት ነው። መጀመሪያ ኢክማስክሪፕት ምንድነው? ኢክማስክሪፕት ማለት አንድ የዩሮፕ ካምፓኒ አለ፣ ዩሮፒያን ኮምፒውተር ማኑፋክቸር አሶሲዬሽን የሚባል ምንድነው የሚያደርገው የጃቫስክሪፕት ስታንዳርዳይዝድ የሆነ የጃቫስክሪፕትን ለተለያየ ብራውዘሮች የሚያዘጋጅ ካምፓኒ ነው ማለት ነው። ታዲያ ኢክማስክሪፕት 6 2015 ነበር በፈረንጆቹ የተለቀቀው። ኢክማስክሪፕት 6 ደግሞ የሚያግዘን ሞር ሪደብል እና ሞደርን የሆነ ኮድ እንጽፍ ያግዘናል እና አንድ ሞቶም አላቸው we write less and then do more የሚል ማለት ነው። እነዚህ ነገሮች በትክክል እናያለን። በዚህ የምናየው ላይክ ስኮፕ እናያለን። ስኮፕ ደግሞ ማለት ላይክ
የሌተንት ኮንስታንት የቫሪያብልን ዲፈረንስ እናያለን። እንዘን የሆይስቲንግ ዲፎልት ፓራሜተርስ፣ ቴምፕሌት ላተራል፣ ስለ ሃሮ ፋንክሽን፣ ስለ ዲስትራክቸሪንግ፣ ስለ ማፕ ሜተድ፣ ስለ ተርነሪ ኦፕሬተር እንዲሁም ደግሞ በመጨረሻ ላይ አንድ ኮት ጀነሬት አድርገን ከዛን እንዴት አሳይካው ዌይት እንዴት እንደምንጠቀም በትክክል እናያለን ማለት ነው። ሶ ሌትስ ጌት ዘ ቪዲዮ። ሶ ይሄን ነገር ለማድረግ ለምሳሌ ከስኮፒንግ እንጀምር። ስኮፒንግ ማለት ለምሳሌ ስኮፒንግ እንጀምር። ሶ ስኮፒንግ ማለት ለምሳሌ ሌት ብለን x ኢኳልስ ቱ a እንዘን ሲኤል ብዬ ኤክስን እንትን ባረግ ኦብቪየስሊ 8ን አገኛለሁ አይደለ? ከዛ ይሄንን ነገር ኮንስትን ባረግ ኮንስት y ኢኳልስ ቱ 9 ከዛን var z ኢኳልስ ቱ 10 ቢል ከዛ በኋላ እነዚህን ነገሮች እንትን ሲኤል ብዬ ዋይን ባረግ እንዘን ዘድንን ባረግ ኦብቪየስሊ እኔ ነገር አገኛለሁ ማለት እነዚህ ነገሮች ዲክሌር ያደረኳቸው ከዚህ በላይ እስከሆነ ድረስ ከዚህ በታች እንትን አክሰስ ማድረግ ይችላል ማለት ነው። ታዲያ ስኮፒንግ ማለት ያ ነው። ስኮፒንግ ማለት አንድ እንትን ዲክሌር የተደረገ ቫሪያብል እስከየት ድረስ አክሰሰብል ነው የሚለውን ዲሳይድ የሚያደርግ ቴክኒክ ነው ማለት ነው። ታዲያ በዚሁ እንቀጥልና ለምሳሌ ምንድነው የምናደርገው መሰላችሁ? እዚህ ጋር አንድ ፋንክሽን እንጻፍ። ሶ ስለ ስኮፒንግ እየተማረ ነው። ስኮፒንግ የሚል ፋንክሽን እንጻፍና ከዛም በስኮፒንግ ውስጥ ምንድነው የምናደርገው? ቫሪያብሎቹን እንትን እናደርጋቸው ወይ እነዚህን ቫሪያብሎች እናስገባቸው ወደዛ። አልት ሺፍት ዳውን ኖ ዜድ እናደርገውና አልት ዳውን ማለት ነው። አልት ዳውን እናደርጋለን። ከዛ በኋላ ይሄንን ነገርም በኢፍ ኮንዲሽን ውስጥ እናስገባ። ኢፍ 1 2 ዚ ማለት ነው። ከዛ በኋላ እቺኛው እናስጠጋትና ወደታች እዚህ ጋር አንድ እንትን እናጨምር ማለት ነው። ታዲያ ይሄን ነገር አክሰስ ማድረግ ብንፈልግ y is not defined እያለ ነው። ይሄን ነገርም እዚህ ውስጥ እናስገባና let's just አንድ እንትን ብቻ እናደርጋቸው፣ አንድ ሎግ ብቻ እናደርግና ለምሳሌ x ማግኘት ብንፈልግ x ማግኘት ፈልገን እንበል። ሶ ይሄ ፋንክሽን እንዲሰራ ኮል ማድረግ አለብን። ፋንክሽኑን ኮል ካደረገን በኋላ ፋንክሽኑን ኮል ካደረገን በኋላ ምንድነው የሚለው x is not defined እያለን ነው ማለት ነው። x is not defined ለምንድን ነው የሚለው? ከዛን yንም መሞከር y is not defined የሚል ኤረር ይሰጠናል። ግን in case of z ከሞከረን zን እናገኛለን። ከዚህ እንትን ውስጥ ከዚህ ብሎክ ውስጥ ነበር እንትን ዲክሌር የተደረገው፣ ግን outside the block it is still being accessed right 10ን እያገኘን ነው። ያ ማለት ከዚህ ብሎክ ውስጥ ሊወጣ የሚችለው ከነዚህ ሶስቱ ቫር ብቻ ነው ማለት ነው። ስለዚህ ሌትና ኮንስት ብሎክ ውስጥ ስለማይወጡ ምንድነው የሚባሉት ማለት ነው? ብሎክ ስኮፕድ ይባላሉ ማለት ነው። ስለዚህ እነዚህ ምን እንላቸዋለን? ብሎክ ስኮፕድ እንላቸዋለን ማለት ነው። ብሎክ ስኮፕድ እንላቸዋለን ማለት ነው። እንዘን ሌላው ደግሞ ምንድነው እነዚህ እንደዛ የሆኑት ኮንስታንት ሌት ናቸው። እንደን አሁንም ደግሞ ይሄንን ነገር ከዚህ ውስጥ እናውጣው፣ ችግር የለውም አይደለም። ላይክ እናውጣውና ይሄንን ነገር እዛው ሊቀመጥም ይችላል። እዛው አስቀምጠኝ ነው። ከዛን ይሄንን ሎግ ያደረግነውን ከፋንክሽኑ ብናወጣውስ አሁን z is not defined እያለን ነው ማለት ቫራችን ከብሎኩ እየወጣ ነው፣ ከአንድ ብሎክ እየወጣ ነው፣ ከዚህኛው ብሎክ እየወጣ ነው፣ ግን ከፋንክሽኑ ብሎክ እየወጣ አይደለም። ራይት ሶ ይሄንን ነገር ለዚህ ነው ካላችሁ ወደዚህ ማውጣት ትችላላችሁ። it is still not being accessed right so ስለዚህ ከፋንክሽን ብሎክ var ሊወጣ አይችልም ማለት ነው። በዚህ ምክንያት varን ደግሞ ምን እንለዋለን ማለት ነው? ፋንክሽን ስኮፕድ እንለዋለን ማለት ነው። ፋንክሽን ስኮፕድ እንለዋለን ማለት ነው። ምክንያቱም ከፋንክሽኑ ብሎክ በምንም ታምር እየወጣ አይደለም። በዚህ ምክንያት ፋንክሽን ስኮፕድ ያስብለዋል ማለት ነው። ግን ቅድም እንዳየነው ሁሉም ነገር ላይክ ይሄንን ነገር ወደ ላይ እናደርገውና ከዛ በኋላ እነዚህን ነገሮች ከብሎክ ውስጥ አወጥተነው ከፋንክሽን ውስጥ ማለት ነው አወጥተነው ከዛ በኋላ እዚህ ጋር clx ብንል ከዛ በኋላ yንም zንም ብንል እናገኛለን። ቫልዩዋቸውን እያገኘን ነው። እነዚህ ነገሮች
ከውስጥ እዚህ ውስጥ ማድረግ እንችላለን። ለምሳሌ እችኛዋንም እንትንም አድርገን እችኛዋን ነገር ሴሌክት አድርገን ከዛ በኋላ ስናወጣት ከብሎኩ እናወጣው ከዛ አንዴ እንትን እናደርግና ከዛ በሶስቱም ቦታ ላይ እንትን አክሰስ እየተደረገ ነው which means ከፋንክሽን ውጪ ከማንኛውም ፋንክሽን ውጪ ዲክሌር የተደረገ ነገር ከላይ እስካለ ድረስ በየትኛውም ቦታ አክሰሰብል ነው ማለት ነው። ይህ ነገር ደግሞ ምን ይባላል? ግሎባል ስኮፕ ይባላል ማለት ነው። ከፋንክሽን ውጪ ዲክሌር የተደረገ ቫሪያብል የትም ቦታ አክሰስ ማድረግ ይችላል ዲክሌር ከተደረገ በታች ማለት ነው። ሶ አፍተር ዲክላሬሽን የምንጠቀማቸውን እንትኖችን ግሎባል ስኮፕ እንላቸዋለን ማለት ነው። ስለዚህ ይህ ስለ ስኮፒንግ ነበር ማለት ነው። ይሄንን ስለ ስኮፒንግ በዚሁ ወይ መጨረስ እንችላለን ማለት ነው። ታዲያ ይሄንን ነገር ከጨረሰን በኋላ ሌላ እንድናይ የፈለኩት ስለ ሆስቲንግ ነው። ሆስቲንግም ከዚህ ጋር የተያያዘ ነገር ነው። ሆስቲንግ ማለት ደግሞ እንዴት መሰላችሁ? ለምሳሌ ይሄንን ፋንክሽን አለን አይደለ? እንደዚሁ ፋንክሽኑን እንመልሰውና ይሄንን ፋንክሽን አለን like let's just declare this one እንትን ትንሽ እንዲሆንልን ማለት ነው። ከዛ በኋላ ይሄንን ፋንክሽን ከላይ አድርገን ከላይ ሆነ ነው እዚህ ጋር ነበር ኮል ያደረግነው አይደለ? ይሄ ፋንክሽን ኮል ቢደረግ ምንም ነገር አይሰራም። እንትን ቴኗ ብቻ ናት የሚሰራው እንጂ እነዚህ ፋንክሽን ውስጥ ያሉ ኮዶች ኤክሲኪዩት አይደረጉም ኮል ካልተደረገ ማለት ነው። ይሄንን ነገር እንትን ኮንትሮል ኤል አድርጌ ሴሌክት አደረኩትና ካት አደረኩት። ከዛ በኋላ እናንተ ካት አድርጋችሁ ለምሳሌ እዚህ ጋር ፔስት ብትሉት ማለት እዚህ ጋር ፋንክሽኑን ቀድማችሁ እንትን ብታደርጉት የምታገኙት ምንድነው ማለት ነው። ለምሳሌ ፋንክሽኑን ወደ ላይ እንትን እየወሰዳችሁት ነው ማለት ነው። ለምሳሌ እቺን ነገር ወደ ውስጥ እናስገባትና ባዘው ከዛ ይሄኛውን ዘድ የሚለውን እናጥፋው ዘድን እናጥፋው። ከዛን ፋንክሽኑ ስቲል እየሰራ ነው ላይ ወደ ላይ ተወስዷል። ወደ ላይ ነው ዲክሌር ምንድነው የወሰነው ከታች ነበር እንትን ያደረግነው። እዚህ ጋር ፋንክሽኑ እዚህ ጋር ነው ያለው ግን ወደ ላይ ነው ኮል የተደረገው። ስቲል እየሰራ ነው። ስቲል ቫልዩአችንን እያገኘን ነው ማለት ነው። ሶ ይህ በፋንክሽን የሚሰራ ሆስቲንግ ይባላል ማለት ነው። አንድን ነገር ዲክሌር ከማድረጋችን በፊት መጠቀም ወይ ደግሞ ኮል ማድረግ ምን እንለዋለን ማለት ነው? ሆስቲንግ እንለዋለን። ይሄንን ነገር ታዲያ በቫሪያብሎች ብንሞክር ምን የሚሆን ይመስላችኋል? ላይክ በቫሪያብሎቹ ስንሞክር ይሄ ነገር የተለያየ እንትን ነው የሚሰጠን። ለምሳሌ እቺ ነገር ዱፕሊኬት ላድርግና ከዛ በኋላ ከዚህ ውስጥ ላውጣት። ኦኬ እንዘን ይሄንን ፋንክሽን እንትን ወደ አንድ ቦታ እናድርገውና ከዛ በኋላ አሁን ለምሳሌ ላይን 22 ላይ 23 ላይ ሆኜ መማረክ ፈለኩኝ ሲኤል ኤክስ ማለት ፈለኩኝ ምን ይለኛል? አንድ ኢረር አገኘኝ ካኖት አክሰስ ኤክስ ቢፎር ኢኒሻላይዜሽን ይለኛል። ይህ ሪፈረንስ ኢረር ይባላል። ማለት አንድን ቫሪያብል በሌትና ኮንስት ከሆነ እንትን ያደረጋችሁት አክሰስ ማድረግ አትችሉም ዲክሌር ከማድረጋችሁ በፊት ማለት ነው። ስለዚህ ኤክስን ብቻ አይደለም ዋይንም ብንሞክር ምንድነው የምናገኘው? ካኖት አክሰስ ቢፎር ኢኒሻላይዜሽን የሚል ኢረር እናገኛለን ማለት ነው። what about if we try ዘድን ብንሞክር ደግሞ እዚህ ጋር undefined ነው የምናገኘው። ማለት እንደ ቅድሞ ሪፈረንስ ኢረር እያገኘን አይደለም። we are getting what undefined የሚል ኢረር እያገኘን ነው ማለት ነው። ስለዚህ ለምንድን ነው undefinedን ያገኘነው? ማለት ላይክ var ምን እየተደረገ ነው? ልክ እንደ ቅድሞ ፋንክሽን ሆስት እየተደረገ ነው። ሆስት እየተደረገ ነው ግን ቫልዩ 10 እየሰጠን አይደለም፣ undefined እየሰጠን ያለው። ይህ የሚያሳየው ምንድነው? አብዛኛው ሰው የሚወዛገብበት ኮንሰፕት ነው። var ወደ ላይ ኮንሰፕት ወደ ላይ ሆስት ሲደረግ ቫልዩ አይደለም ሆስት የሚደረገው ቫልዩ ሳይሆን ዲክላሬሽኑ ነው ሆስት የሚደረገው ማለት ነው። የቫሩ ዲክላሬሽን ሆስት ተደርጓል ግን it is value is didn't ጋር ሆስት ማለት ነው። ሆስት አልተደረገም ወደ ላይ ማለት ነው። ስለዚህ ዲፈረንሳቸው ያ ነው። ታዲያ እስካሁን እንዳየነው ሌት እና ኮንስት ምንድናቸው? ተመሳሳይ ናቸው። ብሎክ ስኮፕድ ናቸው። ሆስት የማይደረጉ ናቸው። ታዲያ ዲፈረንሳቸው ምንድነው? ላይክ ዲፈረንሳቸው ምንድነው? የቱ ጋር ነው ዲፈረንሳቸው ብላችሁ ከጠየቃችሁ ትክክለኛ ጥያቄ ነው ማለት ነው። ምክንያቱም ለምሳሌ እንደ ኤክስን እኔ ናይም ማድረግ ፈለኩኝ። ናይም ማድረግ ብፈልግ ከዛ በኋላ ሲኤል console.log x ቢል ኤክስን ናይንን ነው ማገኘው አይደል? ናይን አገኛለሁ። እሱ ብቻ አይደለም ይሄንን ነገር ዱፕሊኬት አድርጌ 12 ማድረግ ብፈልግ 12 ነው ማገኘው። ሪአሳይን እያደረኩኝ ማለት ነው። አንዴ ብቻ ዲክሌር አደረኩት ከዛ በኋላ ሪአሳይን እያደረኩት ነው። እሱ ብቻ አይደለም በዚህ እዚህ ጋር በዋይ ላይ መጥቼ ደግሞ ዋይንም
አፕዴት ማድረግ ፈለኩኝ። ለምሳሌ ወደ 10 መቀየር ፈለኩኝ። y = 10 ማለት ፈለኩኝ። ከዛ በኋላ cl y ሲል ምንድነው የማገኘው? አሳይንመንት ቱ ኮንስታንት ቫሪያብልስ ኢረር እናገኛለን ማለት ነው። እንትን ኮንስት ብለን አሳይን ያደረግነውን ነገር ዲክሌር ያደረግነውን ነገር ሪአሳይን ማድረግ አንችልም ማለት ነው። ዲፈረንሳቸው ይሄ ነው። የበሌት እንትን ዲክሌር ያደረግነውን ቫሪያብል ሪአሳይን ማድረግ እንችላለን። እዚህ ጋር 8 አለው፣ ወደ 9 አፕዴት አደረግነው፣ ወደ 12 አፕዴት አደረግነው፣ 12ን እያገኘን ነው አይደለ? እዚህ ጋር 12ን እያገኘን ነው። ግን ኢን ኬዝ ኦፍ ኮንስት ዊ ካንት ዱ ዛት፣ ሪአሳይን ማድረግ አንችልም። ግን ዊ ካን ሞዲፋይ። ብዙ ሰው የሚወዛገብበት ኮንሰፕት ይህ ነው። እነዚህ ነገሮች ብሎክ ሌቨል ኤሌመንቶች ዌስት አይደረጉም። ግን ዲፈረንሳቸው ምንድነው? በሌት እንትን ዲክሌር የተደረገ ቫሪያብል ሞዲፋይ ወይ ደግሞ ሪአሳይን ማድረግ ይችላል። ግን በእንትን በኮንስትም ዲክሌር የተደረገ አንድ ቫሪያብል እንትን ማድረግ ይችላል። ምንድነው? ሞዲፋይ ማድረግ ይችላል። ለምሳሌ ዋይን አሬ እናደርገውና 1 2 3 4 5 6 እናደርገው ራይት and then እንትን ዲስፕሌይ አድርገለን ዋይን ብንለው console.log y ብለን እንቀደም። ስለዚህ የአሬውን ሊስት አገኘን ማለት ነው። ዋሪፍ ለምሳሌ የመጀመሪያዋን አሬ ኤሌመንት ማግኘት ብንፈልግ ምንድነው የምንለው? cl ብለን y አሬ ውስጥ 0 እንላለን ማለት ኢንዴክሱ 0 የሆነውን እንትን ስጠን እንለዋለን ማለት ነው። አንድ ላይ ብንፈልግ 2 እናገኛለን። 3 ላይ ያለውን ብንፈልግ 2 እናገኛለን አይደለ? 2 ላይ ያለውን ብንፈልግ 3 እናገኛለን። ሶ እንደዚህ እያደረገን ማግኘት እንችላለን። ግን ዋሪፍ እንትን ሞዲፋይ ማድረግ ብንፈልግስ ላይ አሁን እንትን ኢንዴክስ 0 ላይ ያለው አንድ ቫልዩ 1 ነው። ኢንዴክስ 2 ላይ ያለው ደግሞ ቫልዩ 2 ነው። እሱን ሞዲፋይ ማድረግ ብፈልግ ምንድነው የማደርገው? አሬ 1 ላይ ማነው y1 ላይ y0 ኢንዴክስ ላይ ያለውን ነገር ወደ 12 ቀይርልኝ ቢሎ ልክ እንደምታዩት እዚህ ጋር ወደ 12 ተቀየረ ማለት ነው። ወዳው ነው እዚህ ጋር ያለው እንትን አሬ ሞዲፋይ ያደረኩት ነው ማለት ነው። እዚህ ጋር ያለውን አሬ ሞዲፋይ ያደረኩት ነው ማለት ነው። ለምሳሌ ይሄንን ነገር ወደ 13 መቀየር ብፈልግ ወደ 13 ይቀየራል። እሺ ወደ 14 ይቀየራል። ስለዚህ በሌት አሳይን የተደረገ እንትን ዲክሌር የተደረገ ቫሪያብል ሪአሳይን ማድረግ ይችላል። በኮንስት የተደረገ ግን ሪአሳይን ማድረግ ባንችል እንኳን ዊ ካን ስቲል ሞዲፋይ ማለት ነው። ሞዲፋይ ማድረግ እንችላለን ማለት ነው። ስለዚህ ይህ ደግሞ የሌትና የእንትን ዲፈረንስ ነው ማለት ነው። ስለዚህ ምን አየን ማለት ነው? በዚህ ስለ እንትን አየን ማለት ነው። ስለ ሆስቲንግ አይተናል። ስለ ሆስቲንግ አየን። ከዛ በኋላ ስለ ሌትና እንትን ዲፈረንስ አየን ማለት ነው። ሌት አንድ ኮንስት ዲፈረንስ አየን ማለት ነው። ዲፈረንስ አየን ማለት ነው። ታዲያ እነዚህ ነገሮች በጣም ቤዚክ ሆነው በጣም ስቲል ደግሞ በጣም ወሳኝ የሆኑ ኮንሰፕቶች ናቸው። ታዲያ ይህንን ነገር ካየን በኋላ ሌላ እንድናይ የፈለኩት ምንድነው? ስለ ዲፎልት ፓራሜተርስ። ለምሳሌ ዲፎልት ፓራሜተርስ የምንለው ደግሞ እንደ መሰላችሁ ለምሳሌ ይሄንን ፋንክሽን አለን። ይሄንን ፋንክሽን እንትን ምንድነው ክሊር እናድርገውና ከዛ በኋላ ይሄ ፋንክሽን ሁለት ቫሪያብሎችን የሚደምር እንዲሆን ማድረግ ፈለገን። ለምሳሌ a እና b ይወስዳል ከዛም b ይወስዳል። እንዘን ምን ያደርጋል መሰላችሁ? cl ለሚያደርግልን a + b ነው። ኦኬ a + b ይመልስልናል። ከዛ በኋላ አሁን ለምሳሌ እኛ እዚህ ጋር ኮል ስናደርገው እንትን አልሰጠነውም አይደለ? ቫልዩ አልሰጠነውም። ታዲያ ይሄንን ነገር ቫልዩን እንትን እንዲደምርልን ቫልዩ ልንሰጠው ይገባል አይደለ? ኢትስ ኦብቪየስ። እኛ ቫልዩ ካልሰጠነው እንዲደምርልን የምንፈልገው እንትን ፓራሜተር ኤክስፔክት እያደረግን ነው። 12 እና 4 እንደምርልኝ ቢለው 16ን ወዳው ነው ያገኛለሁ ማለት ነው። ይሄው 16ን እያገኘው ነው። 12 እና 4 እንደምርኝ ከዛ በኋላ ይሄንን ነገር መስጠት አልፈለኩም። ላይክ ለምሳሌ ለቢ መስጠት ካልፈለኩኝ ስቲል ናን ነው የማገኘው። ግን እዚህ ጋር መጥቼ እዚህ ኳሊስቱ 8 ቢለው 20 ይሆናል። you see 20 እያገኘው ነው። ስኮፕ ዲፎልት ፓራሜተርስ ማለት የሆነ ዩዘሩ የሆነ ቫልዩ ካልሰጠ 8 ደምርበት ማለት ነው። ይሄን ነገር ደግሞ ለምሳሌ ስለ እንትን በኋላ ስለ ኦርደር ፔጃችን ላይ እንትን ሬቱን አስቀምጠነው እኛ እዚህ ጋር ለምሳሌ ሬት አለን። ለምሳሌ ሴል ሬቱ 0.1% ወይ ደግሞ 10% ነው ካለን ከዛ በኋላ ሰውየው እንትን የሚከፍለው ፕራይስ 12 ከሆነ ከዛን እናባዛለን ማለት ነው። ከዛ በኋላ የታለ እናባዛለን። ከዛ በኋላ 1.2 ምናምን ሬት ይከፍላል ማለት ነው። ይሰውዬ
ራይት 1.2 ምናምን የሚል ሬት ይከፍላል ማለት ነው። ይህን ነገር በዛ ኬዝ ልንጠቀምበት እንችላለን። ግን ዲፎልት ፓራሜተርስ ማለት እንደዚህ ነው ማለት ነው። ለምሳሌ ይህንን ነገር ወደ 12 መልሰውና ከዛን 12 ሲባዛ በ12 በ11 132 ነው 11 ነው ያደረኩት እዛ ጋር ሶ ፕላስ ካደረገን 23 እናገኛለን ማለት ነው። ከዛ በኋላ ይሄንን ነገር እዚህ ኳሊቱ 12 ባረግ ነው 10 ባደርገው ከዛ በኋላ ስቲል 23 ነው የማገኘው ምክንያቱም እዚህ ጋር ፕሮቫይድ እያደረኩ ነው ማለት ነው። እዚህ ጋር ምንም ነገር ፕሮቫይድ ባላደርግ ኑሮ ማገኘው እዚህ ጋር 21 ነበር ማለት ነው። ስለዚህ ይህ ደግሞ ምን ይባላል ዲፎልት ፓራሜተርስ በመባል ይታወቃል ማለት ነው። ሌላው ስለ እንትን ነው እንድናይ የፈለኩት ስለ ላተራል ቴምፕሌትስ ምክንያቱም ኢክማስክሪፕት 6 ላይ እሱም አንድ የተጨመረ ፊቸር ነበረ። ለምሳሌ ላይክ ሌትስ ሴይ ላይክ ሌት ኔም ኢኳልስ ቱ ጆሴፍ ሶ ጆሴፍ ከዛ በኋላ ይሄንን ነገር እንቀይረዋለን ጆሴፍ ደካ.com ይሄንን ደግሞ ዌብ እንበለው ከዛን ከዚህ በመቀጠል ምን እንበል ሌት ኤጅ ኢኳልስ ቱ 22 ብለን ከዛ በኋላ ጆሴፍን ግሪት ማድረግ ፈለገን። ግሪት ለማድረግ ምንድነው የምናደርገው? ግሪት ለማድረግ ምንድነው የምንለው ማለት ነው ሄሎ ብለን ከዛ በኋላ ፕላስ እንላለን ከዛ ኔም እንላለን በፎርማል ጃቫስክሪፕት ማለት ነው። ከዛ በኋላ እዚህ ጋር ትንሽ ስፔስ እንስተውና እዚህ ጋር ከዛ በኋላ አሁንም ኮቴሽን እንከፍታለን ከዛን your site is ብለን ከዛ በኋላ እንደገና ምንድነው የምናደርገው ማለት ነው ዌብ እንላለን and then በድጋሚ ምንድነው የምንለው ኮቴሽን ከፍተን you are age years old ለማለት ደግሞ እንትን ገና ፕላስ አድርገን ከዛን ኤጃችንን ኮድ እናደርጋለን and then ከዛን ኮቴሽን ውስጥ years old እንላለን ማለት ነው years old እንላለን ማለት ነው። ከዛ በኋላ ምንድነው የምናገኘው እዚህ ጋር የምታዩት hello Joseph your site is josephtakka.com you are 22 years old የሚል ሜሴጅ እናገኛለን ማለት ነው። ይሄንን ነገር በላተራል ቴምፕሌት መጻፍ የምንፈልግ ከሆነ ምንድነው የምንለው ሲኤል ብቻ ብለን ለምሳሌ እዚህ ጋር ሄሎ ከዛን shift 4 አድርጌ ዶላር ሳይን አገኛለሁ ከዛ በኋላ እንተ ካሊብሬሽን ከፍቼ ኔም ኮል ሳደርግ እንደምታዩት hello ጆሴፍ የሚል እንትን አገኘሁኝ ማለት ነው። እሱ ብቻ አይደለም ከዚህ ወጥቼ ቅድም እንትን ፕላስ ምናምን ኮንካትኔት ማድረጉ ምንም አይነት ነገር የለም። ከዛን your site is ምንም የሚጽፈው ኮቴሽን የለም ካሁን በኋላ ዶላር ሳይን አድርጌ ከዛን ካሊብሬሽን ከፍታለሁ your site is web and you are ዶላር ሳይን age years old እንላለን ማለት ነው age years old እንላለን ማለት ነው። ከዛ በኋላ ልክ እንደምታዩት ተመሳሳይ የሆነ እንትን እናገኛለን ግን ተመሳሳይ የሆነ ኮድ አይደለም የምንጽፈው ላይ ኮንካትኔት የምናደርገው ነገር የለም። በቃ ምንም አይነት ፍራስትሬት የምናደርገው ነገር የለም። እንትን የቃላቱም እንትን ድርድር ልክ እንደምታዩት የዚህኛው ነው በጣም የሚያምረው። የዚህኛውን አይታችሁ እንደሆነ ገና ስፔስ መስጠት አለብኝ ወደዛ ተመልሼ እንደምታዩት ጆሴፍ እና ዩሽ መሃል ምንም አይነት ስፔስ የለም። ከዛን እዚህ ጋር .com እና ዩ መሃል ምንም ስፔስ የለም። ገና እዛ ተመልሼ ማስተካከል አለብኝ ማለት ነው። ስለዚህ there is no other thing to worry if you use lateral template ማለት ነው። lateral template የምንጠቀም ከሆነ template lateralሶች እነዚህ ናቸው ማለት ነው። ሌላው እንትን አሁን ለምሳሌ አሮ ፋንክሽን ነው። ስለ አሮ ፋንክሽን እዚህ ጋር ምን አይተን ነበረ? ስለ ዲፎልት ፓራሜተርስ አይተናል። አድ እናደርጋቸው ያየናቸውን ነገሮች አይደለ? እዚህ ጋር ይሄ እንትን ኒው እንትን ስለሆነ እንትን እናደርገውና ከዛ በኋላ ሌላ ያየነው ስለ ቴምፕሌት ላተራልስ of course we also saw like default parameters ነው አይተን ነበረ። default parameters and then አሁን ደግሞ ልናይ ነው እንትን የምናደርገው እንትን ነው አሮ ፋንክሽኖችን ልናይ ነው ማለት ነው። ስለዚህ አሮ ፋንክሽን ማለት ደግሞ ለምሳሌ ይሄንን ተመሳሳይ ኮድ እንትን አድርገን መጻፍ ብንፈልግ ለምሳሌ ይሄንን ተመሳሳይ ኮድ ማለት ነው ለመጻፍ ስንት ላይን ፈጀን? ላይክ 4 ላይን አይደለ? እቺኛውን
እንትን እናድርጋትና ከዛን ይሄን ነገር ደግሞ ለምሳሌ ኮንስት ብዬ ቁጥሮችን አድ የሚያደርግ አይደለም የምፈልገው አድ እንላለን። ከዛ በኋላ አድ የምናደርገው ስንት ፓራሜትር ነው ብለናል? የሚወስደው 10 ነው ዲፎልት ፓራሜትሩ ማለት ነው። ከዛም ቢዩን ደግሞ ስንት ይወስዳል ብለናል? 11 ይወስዳል። ከዛ በኋላ እዚች ጋር ኢኳልስ ቱ ብለን ራይት አንግል አሮ ማድረግ ራይት አንግል እናደርጋለን which means አሮ ፋንክሽን እናስመስላለን ማለት ነው። ከዛን እንዲመልስልን የምንፈልገው ምንድነው? a + b አይደለ? ከዛ በኋላ አሁን cl ብለን አድድ ብንል cl አድ ብለን ከዛ በኋላ እንትን ፋንክሽኑን ኮል ብናደርግ ልክ እንደምታዩት በተመሳሳይ በሁለት ላይን ኦፍ ኮድ ብቻ ይሄንን ነገር እንትን እያገኘሁት ነው ማለት ነው። ላይክ 1 2 3 4 ላይን ኦፍ ኮድ ነበር የፈጀብኝ፣ ግን እቺን በሁለት ላይን ኦፍ ኮድ ብቻ መጻፍ ቻልኩኝ ማለት ነው። ይህ ደግሞ አሮ ፋንክሽን ይባላል ማለት ነው። ስለዚህ ስለ አሮ ፋንክሽን በተደጋጋሚ በእኛ ፕሮጀክት ስለምንጠቀም እንትን ማድረጋችሁን አንደርስታንድ ማድረጋችሁን እንዳትረሱ ማለት ነው። ይሄንን በትክክል አንደርስታንድ ማድረግ አለባችሁ። ታዲያ የሚቀጥለው ስለ ዲስትራክቸሪንግ ነው። ዲስትራክቸሪንግ ማለት ደግሞ ይሄንን ነገር ላጥፋውና ኦሬዲ ሲንስ we have so ምንድነው የምናየው? ዲስትራክቸሪንግ ለምሳሌ ዲስትራክቸሪንግ ማለት ለምሳሌ ኮንስት ብዬ አንድ አሬ ያለኝ እንበል። ያለኝ አሬ እንትን የቁጥሮቹ ድምር ሊሆን ይችላል። ላይክ ለምሳሌ 1 ኮማ 2 ኮማ ጃቫስክሪፕት ዊክ ታይፕ ስለሆነ ጆሴፍ ኮማ ኤጅ ከዛ በኋላ ላይክ 12 ምናምን ማለት ይችላል። ከዛ በኋላ ይሄን ነገር ማግኘት ፈለኩ እንበል። ላይክ እስኪ እናብዛው ችግር የለውም 6 8 እነዚህን ካብዛ ነው በኋላ ለምሳሌ ምን ማድረግ ፈለገን ማለት ነው? ቫልዩ ማግኘት ፈለገን። አንድ ላይ ያለውን ቫልዩ ማግኘት ብንፈልግ ምንድነው የምንለው? ለምሳሌ cl array .0 ብንል ልክ እንደምታዩት አንድን አገኘን። አሬ 1 ላይ ደግሞ ያለው 2 ነው። አሬ 3 ላይ ያለው ጆሴፍ ነው። አሬ 2 ላይ ማለት ነው። አሬ 2 ላይ ያለው ጆሴፍ ነው። ሶ ይሄንን ነገር ለማግኘት ይሄንን ሁሉ ፓዝ መሄድ ነበረብን። ላይ አሪያ ብለን ከዛችን እንትን በይሄን አንግል ብራኬት ኮል አድርገን ከዛ በኋላ ያለበትን ኢንዴክስ መጥቀስ አለብን። ይህ ነገር ሁሉ በዲስትራክሽሪንግ በጣም መቅለል ይችላል ነበር። ለምሳሌ ኮንስት ብዬ እዚህ ውስጥ ለምሳሌ ፈርስት ኮማ ሴኮንድ ኮማ ተርድ ኮማ ፎርት ኮማ ሌሎቹ መጥቀስ ከማልፈልግ ከሆነ እስከ ሰርድ ብቻ እጄ ከዛ በኋላ ዶት ዶት ስፕሪት ኦፕሬተር ይባላል። አብዛኛውን ጊዜ ስለማንጠቀም እኔ ብዙ ጊዜ ስለማንጠቀም እዚህ ጋር ማሳይጁበት ፖይንት አለ ብዬ አላስብም። ከዛ እንደዚህ ኢቲሲ ብለን ከዛ በኋላ እዚህ ኳሊስቱ አሬውን እንትን እናደርጋለን ማለት ኮል እናደርጋለን ማለት ነው። ከዛን አሁን ሲኤል ብለን ፈርስት ብንል እንትን አንድ ቁጥር እናገኛለን። ከዛን ሴኮንድ ብንል ሁለት እናገኛለን ልክ እንደዛኛው ማለት ነው። ሰርድ ብንል ደግሞ ጆሴፍን እናገኛለን ማለት ነው። ሰርድ ስንል ጆሴፍን እናገኛለን ማለት ነው። ከዛን የቀሩትን ሙሉውን እንትን ማግኘት ብንፈልግ ከሆነ እነዚህን አሬዎችን ማግኘት ብንፈልግ ከሆነ ኢቲሲ የሚለውን እንትን እናደርጋለን ማለት ነው። ሲኤል ኢቲሲ ስንል you see we get list of our array ማለት ነው። የኛን አሬ ሊስቶች በቀላሉ ማግኘት እንችላለን ማለት ነው። ሌላው ማፕ ነው። ለምሳሌ በዚህኛው አሬ ላይ ማፕ ማድረግ ፈለገን እንበል። አንድ አሬ ስላለን አሁን በዚህ ላይ ማፕ እንድናደርግ ፈለኩኝ። ይሄ ዲስትራክቸሪንግ ነው። ስለዚህ ዲስትራክቸሪንግ ላይ መርሳት የሌለብን ነገር ዲስትራክቸሪንግ እንትን ብቻ አይደለም የምንጠቀመው ለአሬ ብቻ አይደለም የምንጠቀመው፣ ለኦብጀክትም ልንጠቀመው እንችላለን። ለምሳሌ ለኦብጀክት የምንጠቀምበትን ኬስ ለማመቻቸት እንሞክር። const let's say there is person called let me take my name Joseph, kazan age 22 web jocode.joseph.com ብንል ከዛ በኋላ
ይሄንን ነገር ማግኘት ብንፈልግ ከዚህ በፊት ምንድነው የምናደርገው? ኖርማሊ ሲኤል ብለን ፐርሰን ዶት ኔም ጆሴፍን ሰጠና ፐርሰን ዶት ኤጅ የኔን ኤጅ ሰጣቸዋል። ከዛ በኋላ ይሄንን ነገር አሁንም ዱፕሊኬት አድርገን ዌብን ብንፈልግ ዌብ ብንል ጆሴፍ ተካ ዶት ኮም እናገኛለን። እኛ አሁን እንደዚህ ነገር ለማግኘት ዶት 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 ማለት አለብን። ይሄ ነገር ደግሞ በጣም ቦሪንግ ነው። ታዲያ ይሄንን ነገር ዲስትራክቸር ማድረግ ብንፈልግ ምንድነው የምንለው? ልክ እንደዛኛው አሮ ምንድነው ይሄ ካሊብሬሽን እንጠቀምና ኔም ነው የምንፈልገው ዲስትራክቸር ማድረግ፣ ዌብን እንትን ማድረግ እንፈልጋለን። ከዛን ኤጁንም ዲስትራክቸር ማድረግ እንፈልጋለን። ባዞ ይሄን ነገር በተደጋጋሚ ስለምንጠቀም ነው አሁን እያሳያችሁ ያሉት እንጂ እንትን የዚህን ክራሽ ኮርስ ለብቻ ማስራት ይቻላል ነበር። ስለዚህ አሁን ሲኤል ብለን ከዛን ኔም ስንል ኔሙን እናገኛለን። ከዛ በኋላ ላይክ ኤጅ ብንል ኤጁን እናገኛለን። ከዛ በኋላ ደግሞ ዌብ ብንል ዌብ እናገኛለን ማለት ነው። ምንም አይነት ዶት ዶት የሚያስብለን ነገር የለም። ምንም አይነት እንትን እንድናደርግ የሚያደርገን አንድም ነገር የለም ማለት ነው። ስለዚህ ዲስትራክቸሪንግ በኦብጀክትም በአሬም የምናይበት ሜካኒዝም በዚህ ወይ ነው ማለት ነው። ሌላው ለምሳሌ ማፕ ሜተድ በተደጋጋሚ የምንጠቀመው ማለት ነው። ለምሳሌ አንድን ነገር ፊች ማድረግ የምንፈልግ ከሆነ ስፔሻሊ እኛም ደግሞ ባክኢንድ ላይ ስንሰራ ኤፒአይ አይደለም የምናዘጋጀው። እሱ ኤፒአይ ላይ እንትን ሉፕ ማድረግ የምንፈልግ ከሆነ አብዛኛውን ጊዜ ማፕን ነው የምንጠቀመው። ለምሳሌ እዚህ ውስጥ ያሉትን ይሄን ስትሪንጉን ላጥፋውና ከዛን ስትሪንጉን ላጥፋውና እነዚህን ቁጥሮች በሁለት ማባዛት ፈለኩኝ እንዳለ አሬ ውስጥ ያሉትን ማለት ነው። ምንድነው ማረገው? አሬው ላይ ማፕ አረጋለሁ። አሬ ዶት ማፕ የሚባል አለ። ይሄ ነገር ኮልባክ ይወስዳል። ኮልባኩን እንትን አንድ ኮልባክ ብቻ ከሆነ የምንፈልገው አይተም ብቻ ብላችሁ ከዛ በኋላ አይተሙን በሁለት ማባዛት ብቻ ማለት ነው። በሁለት ማባዛት ፈለጋችሁ አይደለ? በሁለት ታባዛላችሁ ማለት ነው። ሌትስ ጀስት ፑዝ ዚስ ዋን እንትን ኮንስት ብለን ስኩዌር ደብል እንበለውና ከዛ በኋላ አሁን ሌትስ ጀስት እንትን ደብልን እንትን ለማድረግ ሞክር። ደብልን ሲኤል ብለን ደብል ስንል ቁጥሮቹ በሁለት ተባዝተው እናገኛቸዋለን ማለት ነው። አይተም is not defined እዚህ ጋር እንትን ራይት እንትናውን ርትቼ ነው። ስለዚህ ልክ እንደምታዩት መጀመሪያ ላይ አንድ ነበረን፣ በሁለት ተባዛ ሁለት ሆነ፣ ሁለት ነበረን አራት ሆነ፣ 12 ነበረን 24 ሆነ፣ ከዛን 45 ነበረን 90 ሆነ። ልክ እዚህ ጋር እንደምታዩት ማለት ነው። በሁለት ተባዝቶ ነው የተቀመጠው። ስኩዌር ማድረግ የምትፈልጉ ከሆነ እዚሁ ጋር ምንድነው የምታደርጉት ማለት ነው? አይተሙን በአይተሙ ማባዛት ነው አይደል? ስለዚህ እንትን አረጋችሁት ማለት ነው። ኪዩቢክ ማድረግ የምትፈልጉ ከሆነ እዚሁ ጋር አይተም ብላችሁ እንትን ማባዛት ማለት ነው። ስለዚህ እሱ ራሱ 3 ጊዜ ቁጥሩ ራሱን ያባዛል ማለት ነው። ቤሲካሊ ለዚህ አይደለም የምንጠቀመው። ስለ አሴካ ዌት ቅድም እናያለን ስለተባባለን አንድ አሴካ ዌትን ተጠቅመን ከዛ በኋላ ከደሚ ጆጀሰን ላይ ኮቶችን ጀነሬት አድርገን አብረን የምናየውናል። ከዛ በፊት ግን አንድ መርሳት የሌለብን ነገር አለ። እሱም ስለ ተርነሪ ኦፕሬተር ነው። ለምሳሌ ኢፍ ብዬ ይሄንን ትሩ እንበለውና ትሩ እንበለው ላይክ ኤጅ እንበለው ላይክ ለምሳሌ ሌት ኤጅ ኢኳልስ ቱ 20 እንበልና ኢኳልስ ቱ 20 እንበልና ከዛ በኋላ if age is greater than 18 CL ማድረግ የምንፈልገው ምንድነው? CL you can drive ከዛ በታች ከሆነ ግን ኤልስ ብለን እንጽፋለን ማለት ነው አይደለ? ኤልስ CL you cannot drive እንላለን ማለት ነው። ከዛን ይሄንን ነገር በተርነሪ ኦፕሬተር መጻፍ የምንፈልግ ከሆነ ምንድነው የምንለው? ኤጅ ግሬተር ዛን 18 ከዛን ኩዌስቸን ማርክ እንላለን ኢፍ ማለታችን ነው። ከዛን ሲኤል እንድናደርግ የምንፈልገው you can drive የሚል ማለት ነው። እንዘን ከዛ በኋላ እቺን እንትን ቱ ኮለን ማለት ነው እሷን ተጠቅመናት ሲኤል ብለን ሲኤል በድጋሚ ማለት ነው you can't drive እንላለን ማለት ነው። ስለዚህ አሁን እዚህ ጋር ሄደን ወደ 12 ብንቀይረው እድሜው you can't drive የሚል እንትን እናገኛለን ማለት ነው። እዚህ ጋር you can't drive እቺኛዋን ስለ እንትን ነው ስለ ምን ችግር የለውም። እዚህ ጋር እንትን ስለተጠቀምነው you cannot ማለት አለብኝ።
እዚህ ጋር እንደዚህ እንትንም ብንል ደብል ነው ወይ እንትን ማድረግ ይቻላል። እዚህ ጋር ይሄ እንትን ስለ ስኬፕ ነው። ስለዚህ you just can't drive የሚል እንትን ጽፎንላ ማለት ነው። በሁለቱም ቦታ ተመሳሳይ እንትኖችን እያገኘን ነው። ግን በዚህኛው ኬስ ስንት ጻፈን? 1 2 3 4 5 ላይን ኦፍ ኮድ ጻፈን። በዚህኛው ግን 2 ላይን ኦፍ ኮድ ጻፈን ማለት ነው። ይህ ስለ ተርነሪ ኦፕሬተር ነው። ሌላ እንድናይ የፈለኩት ምንድነው እንትን አለ። ለምሳሌ ይሄንን ፌች የምታደርጉበት አንድ ደሚጀሰን.com እንትን የሚባለው ዌብሳይት አለ። ምንድነው የሚባለው? ደሚጀሰን.com የሚባል ዌብሳይት አለ። ደሚጀሰን ላይ ሄዳችሁ ምንድነው የምታደርጉት? እዚህ ጋር መታችሁ ፌክ ኤፒአይዎችን ነው የምታገኙት። የፕሮዳክት ሊሆን ይችላል፣ የካርት ሊሆን ይችላል፣ የዩዘሮች ሊሆን ይችላል፣ የፖስት ሊሆን ይችላል፣ የኮት የኮሜንት ሊሆን ይችላል፣ የቱዱ ሊስት ሊሆን ይችላል፣ የኢሜጆች ሊሆን ይችላል። እኔ ግን የፈለኩት ስለ ኢሜጅ ነበረ። ሶ ኢሜጁ ልክ እንደምታዩት በኦብጀክት ፎርማት ነው የተቀመጠው። ከዛ በኋላ በኦብጀክት ውስጥ አንድ አሪያ አለ፣ ኮስ የሚባል አሪያ አለ። በሱ ውስጥ ደግሞ ኦብጀክቶች አሉ ማለት ነው። ኦብጀክቶቹ ምንድነው የያዙት? አይዲ አላቸው። ከዛ በኋላ እዚህ ጋር እንትን የኮቱ እንትን አለ፣ ከዛን አውተሩ አለ ማለት ነው። እዚህ ነገር ላይ ፌች ለማድረግ እኔ ምንድነው ያደረኩት? ሲምፕሊ ኢንዴክስ ኤችቲኤምኤል ላይ መጣሁና በትክክል እንድታያችሁ እንትን ላድርገውና ላሳጥረውና ከዛን ዩአርኤሉን ኮፒ አደረኩት። ዩአርኤል ከላይ ያለው ዩአርኤሉን ኮፒ አደረኩት። እንዘ ምን አደረኩኝ ማለት ነው እንትን ፌች ይሄንን አሮ ፋንክሽን ተጠቀምኩኝ። ቅድም ያየነውን አሮ ፋንክሽን ተጠቀምኩኝና እንትን ይሄ አንድ እንትን አለኝ እዚህ ጋር አንድ እንትን ኦኤል ሊስት አለኝ፣ ኦርደር ሊስት የሆነ እንትን አለኝ። አይዲው ምንድነው? አስቴክ ሊስት ይባላል። አስቴክ ሊስት የሚባለውን አይዲ ሴሌክት አደረኩትና ከዛ በኋላ ከዩአርኤሉ ፌች ለማድረግ ሞከርኩኝ ማለት ነው። እንዘ ምን አደረኩኝ? ፌች የተደረገውን ዳታ ወደ ጄሰን ፎርማት እንዲቀየርልኝ አደረኩኝ ማለት ነው በጃቫስክሪፕቱ። ከዛ በኋላ ቅድም እንዳለው አሁን ወደ ጄሰን ከተቀየረ በኋላ እንትኑ ምንድነው ዳታው ያለው ኮስ የሚል አሬ ላይ ነው። ግን ከምን ኦብጀክት ነው? ዳታ የሚል ኦብጀክት ውስጥ አስቀምጠናል እኛ ቅድም እዚህ ጋር ሬስ.json ስንል ዳታውን ወደ ጄሰን ቀይረን ከዛን ኦብጀክት ፎርማቱን አግኝተናል። ከኦብጀክት ፎርማት ውስጥ ደግሞ አንድ አሬ ላይ ነው ያለው፣ ኮስ ይባላል። ስለዚህ ይሄ ኮስ ላይ ምንድነው ማፕ ነው ያደረኩት። ቅድም እንዳየነው ኮል ባክ ፋንክሽን አለ። አንድ ኤሌመንት ወይ ደግሞ ሊስት አይተም ኤሌመንትን ክሬት አደረኩኝና እሱ ላይ አፔንድ አደረኩት ማለት ነው። እዚህ ጋር በሱ ላይ አፔንድ አደረኩት ማለት ነው። ከዛ በኋላ እንትኑን ምንድነው ኢረር ከተከሰተ ኢረር ተከስቷል በል። ከዛ በኋላ ፋንክሽኑን ኮል አደረኩት። ልክ እንደምታዩት እንትኑ ምንድነው ኮቶቹ እዚህ ጋር እንትን ተደርጓል ማለት ነው፣ ፌች ተደርጓል ማለት ነው። ይህን ነገር ኢን ዲቴል ክላስ ውስጥ እየተጠያየቀን በፕሮሚስም ስለምንሰራ ሜክ ሹር ዩ ጆይን አወር ኮሚኒቲ ማለት ነው። የኛን ኮሚኒቲ ጆይን አድርጉ ማለት ነው። ይሄን ሜንቶርሺፕ ሮል ለማድረግ ምንም አይፈጅም። ላይክ በስልኬ 0962561350 መደወል በቂ ነው ብዬ አስባለሁ። ስዩም ክላስ